ገበያ ውስጥ የሚኖረውን የብድር አገልግሎት በከፍተኛ ሁኔታ ባንኮቹንም ነጋዴዎቹንም ታሪካቸውን ሊለውጥ የሚችልና በቀጣይ 3-4 ወራት የብድር ሂደትን አስቸጋሪ ያደርጋል ተብሎ በብዙዎች በስጋትነት እየተነሳበት ያለውን አዲሱን ሰሞኑን የተላለፈ የረጅም ጊዜ የቆየ ህግ ማለት ከ10 ዓመት በፊት የወጣ ህግ ግን አሁን ወደ ትግበራ የገባውን አዲስ ህግ በዛሬው ቪዲዮ እናወራለን። ክቡራን አድማጮች ወደ መረጃው ከማለፋችን በፊት እንግሊዝ ኤምባሲ አካባቢ 50% የባንክ ዕድል ያመቻቹ በ2 ዓመት ከ6 ወር የሚረከቡ አፓርታማ ቤቶች ለገበያ ቀርበዋል። ለበለጠ መረጃ በ0940 549942 ላይ ይደውሉልን። ወደ መረጃው ስናልፍ በዚህ እየተጠናቀቀ ባለው የህዳር ወር የኢትዮጵያ ሂሳብ አያያዝና ኦዲት ቦርድ የምንለው በምህጻረ ቃሉ አቤ የተባለ በእንግሊዝኛው ምህጻረ ቃል የሚጠራው ድርጅት አዲስ የሆነ መመሪያውን ከ10 ዓመታት በላይ ወጥቶ ሳይተገበር የቆየውን ህግ ካሁን በኋላ ወደ ትግበራ ማስገባት አለባችሁ ብሎ ለእያንዳንዱ ባንኮች ደብዳቤ ልኳል። በዚህ ደብዳቤው መሰረት እንግዲህ ይህንን ህግ ማስፈጸም ጀምሩ የሚል ማንኛውንም ብድር ሲሰጡ ባንኮች ይህንን ህግ ግዴታ ማስፈጸም አለባችሁ የሚል ነገር ነው። ለመሆኑ ህጉ ምንድነው ወደሚለው ነገር እንግዲህ ስንመጣ ባንኮች ለደንበኞቻቸው ብድር በሚያበድሩበት ጊዜ ኦዲት ሪፖርት ይፈልጋሉ። ለተቋማት በሚያበድሩበት ጊዜ በተለይም የፋይናንሻል ሪፖርት ይፈልጋሉ። ያ ኦዲት ሪፖርት ባንለውም የፋይናንሻል ሪፖርት ይፈልጋሉ። እነዚህ የፋይናንሻል ሪፖርቶች በኢትዮጵያ ውስጥ ግን የተለመደ የሚሄዱበት የተለያየ መንገድ አለ ይባላል። ይሄ ምን መሰላችሁ? አብዛኛው በኢትዮጵያ ውስጥ የሚገኙ ሼር ካምፓኒዎች በሏቸው ፒኤልሲዎች በሏቸው የንግድ ተቋማት ሁለት አይነት ፋይናንሻል ስቴትመንት ያዘጋጃሉ ይባላል። አንደኛው ለገቢዎች የሚያዘጋጁት ነው፣ አንደኛው ለባንክ የሚያዘጋጁት ነው። አብዛኛዎቹ ድርጅቶች ለባንክ የሚያዘጋጁት ፋይናንሻል ስቴትመንት በጣም አትራፊ ያደርጋቸዋል፣ ያላቸውን ሀብት በጣም ኢንፍሌት ያደርገዋል፣ ገራሚ ብቁ ድርጅቶች አድርገው ያቀርባቸዋል። በዛም የተነሳ ባንኮቹ እንዲያበድሯቸው ምን ማድረግ ስለሆነ ማሳመን ስለሆነ አላማው ማለት ነው። ሁለተኛው የሚዘጋጀው ፋይናንሻል ስቴትመንት የሚባለው ብዙ ጊዜ ያኛው በጣም አትራፊ የሆነውን ድርጅት ከስሮ ሁሉ ሊያሳይ የሚችለው ለገቢዎች የሚቀርበው ነው ይባላል። ስለዚህ በገበያው ላይ እንደዚህ አይነት የተለመደ ከኦዲት አንጻር ወይ ደግሞ ፋይናንስን ሪፖርት ከማድረግ አንጻር አለመስማማቶች አለመጣጣሞች እንዳሉ እንግዲህ የተለያዩ ባለሙያዎች በተለያየ ጊዜ የሚያነሱት ጉዳይ ነው ማለት ነው። ይህንን በማድረግ ውስጥ በሁለቱም ሳይድ ራሱን የቻሉ ችግሮች አሉት። በአንድ መልኩ የሀገራችን የንግድ ባንኮች ከመጠን በላይ ኮላተራል ላይ ከመጠን በላይ ድርጅቶቹ የሚያስይዙት ነገር ላይ እንዲያተኩሩ ያደረጋቸው ይህንን ስለሚያውቁ ነው የሚባልም ነገር አለ።